እያንዳንድሽ ከክላስ ብትወጪ እዛ ጋር ሆኜ እያየሁሽ ነው። ካሌብ ኧረ ታጣፊ ስልክ አንተ ውስቲ ድምፅህን ቀንስ። ያንተ ስልክ ነው እና አንተ ውስቲ በቴሌግራም ምልከው ነገር አለኝ። አረ ነገር ያስፈራኝ ነው። ዛሬ ቦርሳ ፍተሻ ብንወርስ በአመት አንዴ አይደል እንዴ የመጣ የሚፈትሽ? በአኪያዳ ሌክተር በአመት ውስጥ እንኳን መጥቶ አይፈትሽም። ተነሱታ ዛሬ ቦርሳ ፍተሻ ቀን ነው። ውጣ ውጣ ውጣ። እኔ እኮ ብዬ ነበር። ዛሬ ግን እንዴት ይህንን ጸጉር ተቆረጥ ብዬ ስንቴ ነው የነገርኩ? ከስራ ስመለስ እንዳላየው ያዝ። ወዴት ነው? ጠዋት ምን ብዬ ነበር? እኔ አልበላም በቃኝ። ቶ በቃ አባዬ በመጣበት ሰዓት ይምጣ። ቆይ አባዬ ለአባዬ ስጦታ ሳትይዝለት ባዶ እጅን ትመጣለህ? አምጥቼለታለሁ። ከዚህ ቪዲዮ በኋላ አስተሳሰባችሁ ሊቀየር ይችላል። ምንም ማድረግ አልችልም፣ ምክንያቱም ገንዘብ የለኝም። የሆነ ነገር ማድረግ አለብኝ፣ ምክንያቱም ገንዘብ የለኝም። ይህንን ገንዘብ ማስቀመጥ አለብኝ፣ ምክንያቱም ለክፉ ቀን ይጠቅመኛል። ህይወቴ ላይ ችግር ከመፈጠሩ በፊት ይህንን ገንዘብ ተጠቅሜ እጥፍ አደርገዋለሁ። በጭራሽ አይሆንም፣ አልፈተንም። ምናልባት በወርቅስ ከወደኩኝ ስህተቴን አውቅበታለሁ፣ እማርበታለሁ። የምፈልገውንም ነገር ለማግኘት ሪስክ መውሰድ አለብኝ። ይሄ የኔ ስህተት አይደለም፣ በአንተ ምክንያት ነው ያጣሁት። ይሄ የኔ ስህተት ነው፣ ምክንያቱም ሰዎችን ሲበዛ አምናለሁ። ሁሉንም ነገር አውቃለሁ። ከዚህ በኋላ መማር አያስፈልገኝም። ይሄ በቂ አይደለም። በደንብ ካወቅኩኝ ማንም ሰው አይጠለኝም። ገንዘብ ያለኝ ጊዜ ነው አስተሳሰብ የሚቀየረው። ገንዘብና ኃይል ማግኘት ከፈለክ መጀመሪያ አስተሳሰብን መቀየር አለብን። ከኢድ በኋላ ወይም ከበዓል በኋላ ለተወሰኑ ሰዎች የስልክ የኤዲቲንግ ስልጠና ልንሰጥ ነው። መመዝገብ የምትፈልጉ ሰዎች ኢንቦክስ ላይ ያናግሩኝ። እወዳችኋለሁ። ቆይ ግን አባዬ ከሰው እኩል እንደሆነ አትፈልግም አይደል? ምን ነው ልጄ ያጎደልኩብህ ነገር አለ? ሁሉም ሰው አይፎን ያዙ። ጓደኞቼ በሙሉ አይፎን ያዙት። መንገደኛው ሳይቀር ሁሉም አይፎን ያዙት። አይፎን እንዲገዛልኝ እፈልጋለሁ። አትጨነቅ፣ እኔ አባትህ እገዛልሃለሁ። የኔ ልጅ አይፎን 15 ይፈልጋል። እስከ ስንት ብር ይገኛል? አይፎን 15 አለ፣ መሸጫ ዋጋ 150 ሺህ ብር። የኔ ልጅ አይፎን 15 እኮ በጣም ውድ ነው፣ ከአቅሜ በላይ ነው። ግን ይህንን ቆንጆ ስልክ ገዝቼልሃለሁ። እስኪ ተመልከተው። አባዬ አይፎን እኔ የምፈልገው አይፎን ነው። አይፎን ያን ያህል ካስፈለገ ከትምህርት መልስ እዚህ እየመጣህ ስራ ታግዘኛለህ፣ ጽዳት ታጸዳለህ። ከአመት በኋላ አይፎንን ታገኛለህ። እሺ እሰራለሁ። ለአንድ አመት አይፎን ነጋዴው ጋር እየሄደ ጽዳቱን ማጽዳት ጀመረ። ምንድነው? አጽዳ። ብዙ ሰርተሃል፣ ደክመሃል። በመጨረሻም አይፎን እናገኘ። እስኪ አንዴ ስጠኝ። ምንድን ያደረከው? ላቤን ጠብ አድርጌ አንድ አመት ሙሉ የሰው ፊት እየገረፈ
ዞር በል ከሱ ጋር ስራችንን እንስራበት። ፈጣሪ ሆይ እስከ ጧት እንደለችን ጀልባዬን ጠብቅልኝ። ከዛም ወደ ሀገሬ በሰላም እገባለሁ። ሌሊት ቆሜ በጸለይኩኝ። ለእኔ የሚገባኝ ጀልባዬን መስፈር ነው። ወንድሜ ጉዱንናል። ንጉሡ ነጫጭ ጀልባ ያላቸውን ሰዎች እየፈለገ ጀልባቸውን እየወሰደ እነሱን እያስወገደን ያለው ለምን? ማለቴ ንጉሡ ለምን እንደዚህ ያደርጋል? ንግሥቷ ሐይቁን መዞር ትፈልጋለች። በነጫጭ ጀልባ ካልሆነ ደግሞ አይሆንም አለች። ይህ ችግር ሳይበቃ ሌላ ችግር ታመጣብኛለህ። ምስጋና ላንተ። ወደኛ እየመጡ ነው። አልቆልናል በቃ። ያን ጀልባ ወሰዱትና ባለቤቱን አስወግዱት። አረ ጀልባ ይብላ። እሱ ነጭ አይደለም። ነጣ ሲል ነጭ መስሏችሁ ነው? አንተ ዞር በል ከሱ ጋር ስራችንን እንስራበት። ይሄ እኔ ጀልባ አይደለም። እኔ ምንም አውቀው ነገር የለም። ለዚህ ውሸት መጀመሪያ እሱን አስወግዱት፣ ከዛውን ጀልባውን ወሰዱት። ካንተ ጋር ተስጠይቂው ያገኘሁትን ተመልከት። ቆይ ያ ጀልባ ተሰብሯል እንዴ? አልተሳሳታችሁም ጌታዬ፣ የተሰበረ ጀልባ ነው። ተውት በቃ።